በዛሬ ቪዲዮዎችን ደግሞ የምናየው ፌስቡክ ሜሴንጀር በምትጠቀሙበት ሰዓት ሜሴንጀር ተጠቅማችሁ እንዴት አድርጋችሁ ቻናል ኢንቫይት ሊስት እንዴት አድርጋችሁ ማለት እንደሚችሉ አሳያችኋለሁ። ይህ ማለት የተለያዩ ቻናሎች ለእናንተ ኢንቫይቴሽን ይልክላችኋል ማለት ነው። እንግዲህ እነዚህ ኢንቫይቴሽን ከወደዳችሁ አክሴፕት፣ ካልወደዳችሁ ደግሞ ዲክላይን የምታደርጉበት ቦታ ነው እና ይህም ቦታ እንዴት አድርጋችሁ ቼክ እንደምታደርጉ አሳያችኋለሁ። እስከ መጨረሻ ተከታተሉ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ሰፖርት አድርጉኝ። ኦኬ፣ ይህን ለማድረግ አሁን ፌስቡክ ሜሴንጀር ላይ ውስጥ እንገባለን። ከዛም በኋላ እዚህ ሜኑ ውስጥ እንገባና አሁን ወደ ላይ ስክሮል እናደርግና እዚህ ጋር ቻናል ኢንቫይትስ የምትላለች ቻናል ኢንቫይት ውስጥ ከምንገባበት ሰዓት አሁን ለምሳሌ እዚህ ጋር ሄኖክ ኃይሌ ይላል። እዚህ ጋር ደግሞ ቺት ሺት ቻናል ይላል። ከነዚህ መሀል ለምሳሌ እኔ ሄኖክ ኃይሌ ከፈለኩ ምን አደርጋለሁ? እዚህ ጋር ሁለት ኦፕሽን አለ፣ ዲክላይን እና ጆይን አለ። አሁን እዚህ ጋር እኔ ጆይን ካረኩ ምን እላለሁ? የዲያቆን ሄኖክ ኃይሌን ትምህርቶች በቀላሉ ጆይን አደርጋለሁ ማለት ነው። እንግዲህ ኦልሬዲ አሁን ተቀላቅያለሁ፣ ሜምበር ሆኛለሁ ማለት ነው። ስለዚህ እንዲህ በማድረግ አክሴፕት ማድረግ ትችላላችሁ። ይህን ደግሞ ካልፈለጉ እዚህ ጋር ዲክላይን ማድረግ እችላለሁ ማለት ነው። አሁን እዚህ ጋር ምንም አክሽን መውሰድ አልፈልግም፣ ልተው። እንግዲህ እንዲህ በማድረግ ቻናል ኢንቫይትስ ሊስቱን በዚህ መልኩ ማየት ትችላላችሁ። አይታችሁ ደግሞ ወይ ጆይን ማድረግ ትችላላችሁ፣ ካልፈለጋችሁ ደግሞ ዲክላይን ማድረግ ትችላላችሁ። ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ ሰፖርት አድርጉኝ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።